በኢትዮጵያ የጥበብ ዓለም ከ20 ዓመታት በላይ የዘለቀ ስኬታማ ጉዞ ያላት ተዋናይት መሰረት መብራቴ የሻማ አምባ በሚል ተከታታይ ድራማ ገና በ18 ዓመቷ የጀመረው የጥበብ ጉዞዋ ቀጥሎ በጉዲፈቻ ፊልም ከዛም በተወዳጆቹ ገመናና ዳና በተሰኙት ተከታታይ ድራማዎች ሰፊ ተወዳጅነትን ያተረፈች እዩኝ የማታበዛ ትሁት ተዋናይት ናት። እንዳለመታደል ሆኖ እንደ ሀገር ጥሩ የሰሩና የለፉ ሰዎችን ከማድነቅና ከማበረታታት ይልቅ መተቸትና ወደ ኋላ መጎተት የተለመደ ነገር ሆኗል። በተለይም ደግሞ ሴቶች በብዙ ድካምና ጥረት ብዙ ፈተናዎችን አልፈው ገና ብቅ ማለት ሲጀምሩ መኮርኮምና ልፋታቸውን መናይ ማስቀረት ድርጊቶች በተለይም በማህበራዊ ሚዲያ በስፋት ይስተዋላል። ታዲያ በእነዚህ ትችቶች ተኮርኩመው ወደ ኋላ የተመለሱት ሴቶችና ገና ትንሽ የሆኑ እነርሱን የሚያዩ ከመሞከር የሚቆጠቡና የሚፈሩ እህቶቻችን ጉዳይ በጣም አሳሳቢ ነው። እንደ ሴት በብዙ ፈተናዎች አልፋ ስኬታማ የሆነችው መሰረት መብራቴ አሁንም ድረስ የሚገጥማት ፈተና እንዳላበቃ ህዳር 18 2018 ዓ.ም በማህበራዊ ሚዲያ ባስተላለፈችው ኃይለኛ የሆነ መልእክት ገልጻለች። ሰላም ውድ የኢቱ አዲስ ነገር ቤተሰቦቻችን እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። አዳዲስ መረጃዎችን በፍጥነት ወደ እናንተ የሚያደርሰውን ቻናላችንን ሰብስክራይብ አድርጉ። ለመሰረት መብራቴ ሴትነት ማለት ልከኝነት፣ አርቆ አሳቢነት፣ ጨዋነት፣ ባህል አክባሪነት፣ እህትነት፣ እናትነት እንዲሁም ቤተሰብንና ሀገርን የመገንባት ኃይል ያለው መለኮታዊ ስጦታ ነው። ይሁን እንጂ መሰረት እንደምትለው በትጋት ራሷን ለማገዝ የምትጥርን ሴት ለመስበር መታገልና ስኬቷን መተቸት የተለመደ ነገር ሆኗል። የራሷም ህይወት አንዱ ማሳያ ነው። መሰረት መብራቴ ነፍስ አውቃ በትወና ሙያ ከተሰማራችበት ጊዜ ጀምሮ የገጠማት ትልቁ ፈተና ከስራዋና ከምቅ አቅሟ ይልቅ በአካላዊ ማንነቷ ላይ ብቻ በማተኮር የሥራ ስኬቶቿ እንዲሸፈኑ መደረጉ ነው። የሌሎችን ፍላጎት ባለመቀበሏ እንደ ትዕቢተኛ ተቆጥራ የሥራ በሮች እንደተዘጉባትና ስሟ በመጠልሸቱ ስነ ልቦኗ ተጎድቶ ከመድረክ እንድትገለል ሴራ ተሰርቶባታል። የሚገርመው ደግሞ መሰረት መብራቴ ላይ ሊሳለቁ የሚሞክሩትና የሚተቹት አብዛኞቹ ሴቶች መሆናቸው ነው። መሰረት መብራቴ እነዚህን ሴቶች በራሳቸው ሰውነት ያልተማመኑ መስኪኖች መሆናቸውን ትገልጻለች። ይሁን እንጂ መሰረት ይህንን ተግዳሮት እንደ መረማመጃ ድንጋይ፣ ትችቱን እንደ ምስጋና በመቁጠር በእግዚአብሔር ቸርነት እንደ በረታች አሳውቃለች። አሁን የምትገኝበትን 40ዎቹን የዕድሜ ክልል የምትወደው እንደሆነ በመግለጽ ይህ ጊዜ ዋጋዋን የተረዳችበት በእውቀትና በመንፈሳዊነት የበሰለችበት በመሆኑ ከምን ጊዜውም በላይ ትልልቅ ድርጅቶች አብሯት ለመስራት የሚሽቀዳደሙበት ወርቃማ ጊዜዋ እንደሆነ ትገልጻለች። በመጨረሻም ለሴት እህቶቿ ሴትነት አካላዊ ሳይሆን እንቁ ማንነት መሆኑን በመግለጽ ለህልማቸው እንዲቆሙና ትችትን ችላ እንዲሉ መክራለች። ለወንዶች ደግሞ ሴትን ልጅ በማዋረድ የሚገዝፍ ወንድነት የለም በማለት ሴት የወንድ አክሊሉና ሙላቱ መሆኗን ተገንዝበው ክብሯን እንዲጠብቁ አሳስባለች። ከፊልም ስራዎቿ መካከል ጉዲፈቻ፣ ህርየት፣ ንጉስ ናሁ ሰናይ፣ ዜማ ህይወት፣ የሞሪያም ምድርና ቫኬሽን ቱ አሜሪካ ተጠቃሾች ሲሆኑ በቴሌቪዥን ድራማ መስክ ደግሞ ገመናና ዳና በተሰኙት ተከታታይ የቴሌቪዥን ድራማዎች ላይ በተላበሰቻቸው ገጸ ባህሪዎች እጅግ በጣም ሰፊ የሆነ ተወዳጅነትን ለማግኘት ችላለች። ወደ ጥበብ ዓለም የተቀላቀለችበት የመጀመሪያ ስራዋ በሆነው የሻማ አምባና በቀናት መካከል ላይም ተሳትፋለች። በመድረክ ቲያትር ላይ ደግሞ እንደ ካብ ለካብ፣ ቀዝቃዛ ረመጥ፣ ላጤ፣ የሳቅ ጀንበርና የልብ እሳት የተሰኙ ስራዎች ላይ የትወና ብቃቷን አሳይታለች። በአዲስ አበባ ግቢ ገብርኤል የተወለደችው ታዋቂዋ ተዋናይት መሰረት መብራቴ ገና በ18 ዓመቷ ነበር ወደ ትወናው ዓለም የተቀላቀለችው። መሰረት መብራቴ ከጥበብ ስራዋ ባሻገር በበጎ አድራጎት ስራዎቿ በሀገር ወዳድነቷና በጨዋነቷ የምትታወቅ የምትወደድ የማስታወቂያ ስራዎችንም በስፋት በመስራት የምትታወቅ ሲሆን በ2010 ዓ.ም ከአቶ ዘውዱ ሽባባው ከእጅጋየሁ ሽባባው ጂጂ ወንድም ጋር ትዳር መስርታለች።
መሰረት መብራቴ በሙያዋ ያገኘችው ስኬት ለብዙ ሴቶች ምሳሌ እንድትሆን አድርጓታል። ኢትዮ አዲስ ነገር መሰረት መብራቴ በስራዋ ላበረከተችው አስተዋጽኦና እንደ ሴት ብዙ ፈተናዎችንና ውጣ ውረዶችን አልፋ ዛሬም እንደ ኮከብ ስላበራች እናም ለሌሎች ሴቶች ምሳሌ አርአያ ስለሆነች ከልብ ያመሰግናታል። ያሰበችው እንዲሳካና ፈጣሪ ጨምሮ ጨማምሮ እንዲሰጣት ይመኛል። ቸር ቆዩን።